አቤት ምናምን ስለው አንተ እንዴት ያጫሉን ስም ታነሳለህ አለኝ። ምኑ ላይ? መጽሐፉ ላይ። ደነገጥኩኝ። ምን ማለት ነው አልኩት። ያንን ባቅ ኖሮ አልወስድም ነበር አለኝ። ለምን አልኩት። እንዴት ያጫሉን ስም ታነሳለህ? እስቲ ምን ብለን የጻፍከው? እኔው መጽሐፍ አሳትመ ነበር። ይሄንኑ መጽሐፍ አልተሸጠም፣ ገበያ ላይ የለም። አንተን ስጠይቅ አንተ ጋር ለቤት ተቀምጦ ለምን አልተሸጠም? ከህትመቱ ልጀምርልህ። ህትመቱን ለማሳተም ብዙ ቦታ ዞር ያለው ብያለሁ። ከፍተኛ የትምህርት ተቋማት የሚባሉ አዲስ አበባ ላይም ክልል ላይም ያሉትን ዞር ጠይቄያለሁ። አቅም ያላቸውን ሰዎች ጠይቄያለሁ። እንደ ቢዝነስ አይተውት እንኳን እንዲሰሩበት ሳጣ መጨረሻ ላይ የሆነ ጊዜ ያጫሉ በላይ ዘለቀ ቅልጡ ሲል ሰማሁት። መድረክ ላይ ዘፈነው ሚሊኒየም ላይ ይመስለኛል። ከሚሊኒየም በፊት ነው። መስቀል አደባባይ ላይ የአድዋ ጊዜ እና በቃ እንደነገርኩ የአያቴን ስም የጠራ ሰው በሙሉ አይቀረኝም። አነፍንፌ ሄጄ መረጃ ጠይቃለሁ። ምንድነው ሀሳብ እውነተኛው ታሪክ አብረኸኝ አውጣ ብዬ ጠይቃለሁ። እና በዛ መካከል አጫሉን ፈልጌ አፈላልጌ ያገኘው ታሪኩን አጫወርኩት። የደረስኩበትን ነገር ነገርኩት እና ውል እንያዝ እና በቃ ይህን መጽሐፍ አሳትሜ ወደ ስራ እንግባ አልኩት። ለምን በላይ ዘለቀ ቂልጦ አልክ አልኩት። ያው ሀረጉ ከዚህ ስለሚመዘዝ ነው አለኝ። እሱም ማስረጃ የያዘ ጉዳይ ያለ እዚህ ውስጥ ብዬ ነገርኩት እና እንፈራረም ስለው አይሆንም አምናለሁ። የ50 ሺህ ብር ቼክ ጽፎ ሰጠኝ። አሁኑኑ ቀብድ ክፈል ብሎ ደስ አለኝ። ሄጄ ከፈልኩኝ። ታተመ። በመሀል ወንድማችንን አጣ ነው። ስለዚህ መጽሐፍ ቤቱ ህትመት ውስጥ እንዳለ ማመስገን አለብኝ። ይህን ሰው አድርጎልኛል። ከማንም በላይ ቀላል አይደለም። ማስፈንጠሪያ ጉልበት ነው የሆነኝ። ስለኔ ጓዳይን ቶ ስለ ዓላማዬ አስፈንጥሮኛል። ስለዚህ ማመስገን አለብኝ። መጽሐፉ ላይ ምስጋና ብዬ ልክ ሌሎቹንም እንዳመሰገንኩት እሱ በህይወት ስለሌለ ስላጣ ነው ደግሞ ለብቻው ያንን አደረኩኝ። ከዛ በኋላ ምርቃቱ እንዳልከው ተመረቀ። ለአንድ ሰው አማከርኩኝ ይህን መጽሐፍ ገበያ ላይ እንዲያውልልኝ ማለት ነው። ሲስተም ውስጥ ያለ ሰው ነው፣ አሳታሚ ነው፣ ይሸጣል። 100-200 የሚሆን ሰጠሁት። ከዛ ማታ ደወለልኝ። ለአከፋፋዮች እና እነዚያ ዞሮ ለሚሸጡ በትኖታል። ከዛ ደወለልኝ ማታ ላይ። አቤት ምናምን ስለው አንተ እንዴት ያጫሉን ስም ታነሳለህ አለኝ። ምኑ ላይ? መጽሐፉ ላይ። ደነገጥኩኝ። ምን ማለት ነው አልኩት። ያንን ባቅ ኖሮ አልወስድም ነበር አለኝ። ለምን አልኩት። እንዴት ያጫሉን ስም ታነሳለህ? እስቲ ምን ብለን የጻፍከው? ነው ከስንት ላይ ነው? ከፊት ለፊት ነው። በዋናነት መታሰቢያነቱ በ5 ዓመት ለደከሙ አርበኞች ምስጋናችን ሳይደርሳቸው ላለፉት አርበኞች ነው። በህይወት ላሉት ደግሞ እንድንደርስላቸው መታወሻ እንዲሆን። ለሱ ግን ልዩ ምስጋና የሚለው ልዩ ምስጋናና ክብር ይላል። ለወጣቱ ድምፃዊ ሃጫሉ ሁንዴሳ ስላደረክልኝ ሁሉ አመሰግናለሁ። በአካል አብረህን ባትኖርም ስራ ሲመሰክር ይኖራል። ነፍስህን በአጸደ ገነት ያኖርልኝ ነው የሚለው። ምን ክፋት አለው? አላውቅም። በትክክል ይሄ ስላለው ነው አልሸጥ ያለው መጽሐፍ። በቃ እንደዛ አሉ። አመፁ። መለሰልኝ። አመፁ። ጭራሽ ይጠቋቋሙብኛል። እኔ ተወልጄ ያደግኩት 4 ኪሎ ነው። ሰፈሬ 4 ኪሎ ነው። እዛ አካባቢ በረንዳ ላይ ሻይ ቤት ቁጭ እንላለን። ይመጡና መጽሐፍ እኔን ሲያዩ ገላምጦ ይሄዳሉ። አንዴ ቡና እየጠጣው 6 ኪሎ ጋር አንድ ትልቅ ሰውዬ እንደዚህ መጽሐፍ ሻጭ ናቸው። እንደዚህ ይዘው መጥተው አለፉኝና ወደኋላ ተመልሰው ከራስ በላይ እናንተን አይደል የጻፍከው አሉ። ሰው መካከል ስለነበርኩ የማያውቁኝ ስለሆኑ አይ ምናምን አልኩ። ምክንያቱም ገና አላስመረኩም ነበረ እና ምን አሉኝ፣ አይ አንተ ያንን ሰው ግን ለምን ስሙን ጠቀስከው አሉኝ። ለምን አልኳቸው። አይ እንደው ምናምን ብለው አጉረመረሙ። ይቅርታ አባቴ መጽሐፉን አንብበውታል? ይሁት እስቲ በደንብ አንብቡት ስለምን እንደሚናገር። እሱን ካዩ በኋላ ለጠየቁኝ ጥያቄ መልስ ያገኛሉ አልኳቸውና ምንድን እየተካሄደ ነው ያለው ብዬ እኔም የራሴን ሪሰርች መስራት ጀመርኩኝ። ጓደኞቼን እየላኩኝ ገበያው ላይ ሳጠያይቅ መያዝ አንፈልግም፣ ትክክለኛው ሪዛልት መያዝ አንፈልግም። ምክንያት አላውቅም። እንግዲህ ቀደም ሲል ያጫሉ ስም ስለተነሳ። ሌላው መጽሐፍን ስትጽፍ ሊያጠቁኝ የፈለጉ ሰዎች ነበሩ በየቦታው ስሄድ
አይነት ብለሃል። ተቸግረህ ብዙ ቦታ የረዱንም ሰዎች ስታነሳ ነበር መጽሐፍ ውስጥ። እነማን ናቸው ሊያጠቁ የሚያስቡት?